በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም። ታዋቂው የኦሮምኛ ሙዚቃ አቀንቃኝ አንዱዓለም ጎሳ በአዳዲስ ሙዚቃዎችና የመድረክ ስራዎች ሊመለስ እንደሆነ አስታውቋል። ከጮኛው ሞት በኋላ ለ9 ወራት ከስራው ርቆ የቆየው ድምጻዊው በአባገዳዎች ተመርቆ ወደሚወደው ሙያ ተመልሷል። ይህም በቀነኒ አዱኛ ቤተሰቦች ዘንድ ከፍተኛ ሀዘንን ፈጥሯል። አባቷ አቶ አዱኛ ዋቆ ለርቅ በተጠሩበት ሳይገኙ በመቅረት የልጄን ደም የማይመልስልኝን ጉማ ወይንም የደም ካሳ አልቀበልም በማለት አቋማቸውን አጽንተዋል። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተናል። አጣርቼ መልሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። ሙሉ መረጃውን በዝርዝር አስደምጠናችሁ አንዱዓለም ጎሳ ለሟች ጮኛው የሰራውን ዘፈን በዝግጅታችን እንዳስሰዋለን። አብራችሁን ከቆያችሁ ከቀነኒ አዱኛ ጋር በተያያዘ ተተኩሶበት ቆስሎ ከሞት የተረፈበትን አጋጣሚም እናስታውሳችኋለን። አሁን ኢትዮጵያ የዩቲዩብ ቻናል ውስጥ ናችሁ። ከ9 ወራት በፊት መጋቢት 2 ቀን 2017 ዓ.ም በሆነ ጊዜ ብዙን ኢትዮጵያዊ ያሳዘነ ዜና ተሰማ። ወጣቷ የውበት አድባሯ ቀነኒ አዱኛ ዘብሔረ ኦሮሞ ልደቷን ልታከብር ቀና ሲቀሯት ከፎቅ ራሷን ወርውራ ሞተች የሚል መርዶ ብቅ አለ። ልጃችን ራሷ ላይ ጨክና ይህን አታደርግም ያሉ አባትና እናት እያለቀሱ ፍትህ ጠየቁ። የሴት ልጅ ጥቃት ያመናል ያሉ ድምጽ ሆኗት፣ በአንዱዓለም በኩል ያሉ ወገኖች ደግሞ አይ ልጃችን እንዲህ አያደርግም ልጅቷ ራሷን ያጠፋችው በማለት ተከራከሩለት። ጉዳዩ እልባት ሳያገኝ 9 ወራት ተቆጥረዋል። አንዱዓለም ጎሳ ለ3 ወራት ያህል በእስር ከቆየ በኋላ ነፃነት ተብሎ ሲለቀቅ ፖሊስ ቀነኒ አዱኛ ተገድላ ይሁን አሊያም ራሷን አጥፍታ ለህዝቡ ግልጽ አላደረገም። የመፈታቱ ምክንያትም ራሷን ማጥፋቷ ተረጋግጦ ሳይሆን ከሳሽ አቃቤ ህግ ተጨማሪ ማስረጃዎችን ማቅረብ አልቻለም በሚል ነበር። በወቅቱ በዋስ መለቀቁ አባቷን ጨምሮ መላ ቤተሰቦቿን አሳዝኖ ነበር። አሁንም ድረስ ልጃቸው ራሷን እንዳላጠፋችና በሰው እጅ እንደተገደለች የሚያምኑት ቤተሰቦቿ ለእርቅ የተቀመጠውን ገበታ ከመካፈል ተቆጥበዋል። የእርቅ ሂደቱም ተቋርጧል። የእርቁ መቋረጥ ዋና ምክንያቶች ተብለው የተጠቀሱት የሟች ቀነኒ አባት አቶ አዱኛ ዋቆ ድምጻዊው በዋስ መፈታቱ እንዳሳዘናቸው ገልጸው የልጄን ደምም ሆነ እውነት እስካሁን አላገኘንም በማለታቸው የአባገዳዎች ስብሰባ ወይንም ጋዲሳ ለ3 ጊዜያት የተካሄደ ቢሆንም በአራተኛው ቀጠሮ ላይ የሟች አባት አቶ አዱኛ ዋቆ ገኙ ቀርተዋል። በዚህም ምክንያት አባገዳዎቹ የእርቅ ሂደቱን አቋርጠውታል። አቶ አዱኛ ገዳዮች ሳይለዩና ድርጊቱ ሳይታመን ጉማ ወይንም የደም ካሳ አንቀበልም በሚል ሂደቱን ተችተዋል። አንዱዓለም በበኩሉ ድርጊቱን እንዳልፈጸመና እውነቱ እንዲወጣ እሱም እንደሚፈልግ ለአባገዳዎቹ ሲገልጽ ቆይቷል። ነገር ግን ቤተሰቦቿ ቀነኒ በሰው እጅ እንደተገደለች ሲያምኑ፣ አንዱዓለም ግን ራሷን እንዳጠፋች በመግለጽ መከራከሩ በሁለት ወገኖች መካከል መግባባት እንዳይፈጠር ሆኗል። ከዚህ ውዝግብ በኋላ ነበር አባገዳዎች ልጃቸውን መርቀው ወደ ስራው እንዲመለስ ፍቃድ የሰጡት። እናም ወደ ሙዚቃ ሊመለስ ነው እየተባለ ነው። እኛም ራሱ አንዱዓለም ጎሳ ስለ ቀነኒ አዱኛ ዘፍኖታል ስለተባለ ሙዚቃውና አጫውታችሁና ባሌ ተወልዶ አርሲ ያደገው አንዱዓለም ጎሳ ደርቤላላ፣ ጉምጉሜ፣ ቢሊሌ የመሳሰሉ ነጠላ ዜማዎችን ለህዝብ አድርሶ ተወዳጅነትን ካተረፈ በኋላ አያንቱ የተሰኘ ተወዳጅ አልበም አድርሶናል። ታዲያ ይሄ ሙዚቀኛና ቀነኒ አዱኛ ገና ያልተጋቡ ቢሆንም አብረው መኖር ከጀመሩ አመታትን አስቆጥረዋል። እሷም ሆነች እሱ በየሶሻል ሚዲያዎቻቸው ላይ ፍቅራቸውን ሲገልጹ ነበር። ህይወቷ ከማለፉ ከቀናት በፊት እንኳን አንዱዓለም ጎሳ ሚስቴ ብሎ የሁለቱም ፎቶ በፌስቡክ ገጹ ለጥፎ ነበር። ቀነኒም እንኳን ተወለድክልኝ ባሌ በማለት በቲክቶክ ገጿ ላይ ቪዲዮ አጋርታ ነበር። ቀነኒ ከነጠላ ዜማዎቹ ጀምሮ እስከ አልበሙ ድረስ ሙዚቃዎቹ እውቅና እንዲያገኙ የበኩሏን አስተዋጽኦ ተወጣለች። አብዛኛው የቲክቶክ ቪዲዮዎቿ በሱ ሙዚቃ የታጀቡ ነበሩ። አያንቱ ብሎ የሰየመው አልበሙ በበርካቶች የተወደደና አድናቆትን ያጎረፈለን ነበር። በዚህ አልበም ውስጥ ለቀነኒ አዱኛን የዘፈነላት የሚያስብሉ 2 ሙዚቃዎች አሉ። ርዕሳቸው ሂሪያ ልቡና ማሬ የሚሉ ናቸው። አንዱዓለም ማሬ በሚለው ዘፈኑ ማሬ ማሬ ዳንጋ ቀባ በርሚደምኒ ይላል። ምነው መጎዳትም እኮ ልክ አለው ማለቱ ነው። ወረድ ይልና ደግሞ ሲፍዲ ሱራ ሲዲሱ ጫላ ይላል። ላንቺ በደልሽን ከመተው አንቺ መተው ይሻላል እያለ ነው። በአጠቃላይ የዘፈኑ ሐሳብ በጣም ስለተጎዳ ወንድ የሚያትት ነው። ያ ወንድ ይቅርታ አድርግልኝ መባሉን እንደ ድፍረት ቆጥሮት ይቅርታ አትጠይቂኝ አንቺን መተው በራሱ ላንቺ ይቅርታ እንደ
እንደማድረግ ይቆጠራል የሚልበትም ነው። ኢትዮጵያውያንም ተበዳዩ ቀነኒ እንደሆነች አድርገው ፎቶዎቿን በመጠቀም ዳንጋ ቀባ በርሚደምኒ መጎዳትም ልካለው እንዳለች ሁሉ በወቅቱ በየሶሻል ሚዲያው ሲዘዋወር ቆይቷል። ሌላኛው አንዱዓለም ጎሳ ለቀነኒ ዘፍኖላታል የተባለለት ሙዚቃ ሂሪያ ልቡ የሚለው ዘፈኑ ነው። እዚያ ውስጥ ደግሞ እጅግ የሚቀና ባል ሜዲሽን እፈራለው ሰው ሲያይሻል ወድም እቀናለው መቅናቴ ፍቅር ነው ከሌላ አትይብኝ ግን እንዳትሄጂ እያልኩኝ እሳቀቃለው ሲል ይደመጣል። ገጋፈቹንኮ ኦልማንኬ ዋፍሲፍ ጋሜ ፈካታ ኒዴም ታንኬ ሶዳዳ ብሎ የሚጀምረው ዘፈኑ በግርድፉ ወደ አማርኛ ስንመልሰው ደጋግሜ ውሎሽን መጠየቄ ደከመሽ ይመስላል ትሄጃለሽ እያልኩ እፈራለሁ በአንቺ ምክንያት ራሴን ለማሞኘት ብሞክርም ጥርጣሬ ወደኔ ይመጣል አንቺን በመጠርጠር አብዳለሁ የኔ ቆንጆ ልስተካከል አልቻልኩም መጠርጠሬ ብሶብኛል ሁሉም ሰው ሲያይሽ ልቤ ይጨነቅብኛል ቀልቤ ይሰስትሻል የልቤ ጓደኛ የጨለማዬ ብርሃን የኃጢያት ማረፊያ አታድርጊኝ እኔን ክፉ ጥላ የሚሉ ሐሳቦችን ይዟል። ይህ ሙዚቃው አንዱዓለም ጎሳ ቅናት ሳይኖርበት አይቀርም አሰኝቷል። ምናልባትም ገድሏት ከሆነ ቅናት እንደ ምክንያትነት ሊጠቀስ ይችላል ያሉት ጥቂቶች አይደሉም። ከነገራችን ጋር በ2015 የአዲስ ዓመት የሙዚቃ ድግስ ውስጥ ከሚዘፍኑ ድምጻውያን አንዱ የነበረው አንዱዓለም ጎሳ በጥይት ተመታ ተብሎ ነበር። የመመታቱ ምክንያትም ቀነኒ አዱኛ ሆና ቀርባ ነበር። በጊዜው ጫላ ቡልቱሜ ወጣቱን ድምጻዊ አንዱዓለም ጎሳን በጥይት መምታቱ ብዙዎችን አነጋግሯል። ዘፋኙ አንዱዓለም ጎሳን በቲክቶክ ገጹ ለስራ በሄድኩበት የምሽት መዝናኛ ክለብ ውስጥ ለመዝናናት በመጣው ጫላ ቡልቱሜ በጥይት ተመትቻለሁ ማለቱ ይታወሳል። ጫላ ቡልቱሜ በአንጻሩ በፌስቡክ ገጹ በፋኖ ቡድን የግድያ ሙከራ ተፈጽሞብኝ እንዲሁም የግል ተሽከርካሪንም ሰብረዋል ብሏል። ሁለት ወጣቶች በቀነኒሳ ሆቴል የተጋጩት ቀነኒ አዱኛ በተባለች አማላይ የኦሮሞ ወጣት ሴት ሰበብ ነው የሚሉ ምንጮች ነበሩ። ቢቢሲ ለጉዳዩ ቅርበት ያላቸውን ምንጮች አነጋግሮ እንደጻፈው በገለጸበት መጣጥፉ ከጫላ ቡልቱሜ በተተኮሰ ጥይት ከአንዱዓለም በተጨማሪ ሌላ አንድ ግለሰብ በጥይት ተመቶ ክፉኛ ተጎድቷል ብሎ ነበር። በቀነኒ ሰበብ በጥይት እግሩን የተመታው አንዱዓለም ጎሳ የመጀመሪያ ደረጃ ሕክምና ከተደረገለት በኋላ ወደ ቤቱ ተመልሷል። አንዱዓለም በቲክቶክ ገጹ በኦሮምኛ አንድ አርብ ምሽት ቦሌ ቀነኒሳ ሆቴል ውስጥ የሚገኝ ምሽት መዝናኛ ስፍራ ለስራ መሄዱን ይናገራል። የዚያን ቀን በቀነኒሳ ሆቴል ስራ ነበረኝ ጫላ ደግሞ ለመዝናናት መጣ የሚለው አንዱዓለም አርቲስት ጫላ ወደ መዝናኛ ስፍራው ሲመጣ ጦር መሳሪያ ይዞ እንደነበር ተናግሯል። ጫላ ይዞት ከመጣው መሳሪያ ጋር በተገናኘ በምሽት መዝናኛው ካሉ ጠባቂዎች ጋር አለመግባባት ውስጥ ገብቶ እንደነበር ይገልጻል። መሳሪያውን ተቀብለውት ነበር። ወደ ውጪ ይዘውት ወጡ። መሳሪያውን ሊመልስልኝ ይገባል ሲለኝ እኔም መልሱለት ብዬ አስመለስኩለት። በዚያ መሃል ከሌላ ቦታ ከመጡ ሰዎች ጋር ተጋጨ። አንዱን በጥይት መቶ ጣለው። ተመቶ ከወደቀ በኋላ ጥይት ሲተኩስ ነበር። ተመቶ የወደቀውን አትግደለኝ ሲለው እኔ አላስቻለኝም መሃል ገብቼ ተዋልኩት በማለት አንዱዓለም በዚያ ምሽት የነበረውን ሁኔታ ያስረዳል። በመቀጠልም አንተም ብትወል ዞር በል ብሎ ወደኔ ሽጉጡን አዙሮ ተኮሰብኝ። በዚያ ቅስፈት የሰው ህይወት ሊያልፍ ይችል ነበር። በጥይት የተመታው ከባድ ጉዳት ደርሶበታል። እኔን ግን ፈጣሪ አትርፎኛል ብሏል። አንዱዓለም ሁለት ጥይት ተተኩሶበት አንዱ ሰውነቱን ሳያገኘው የለበሰውን ሱሪ በስቶ ማለፉና ሁለተኛው ግን የታችኛውን የእግሩን ክፍል እንደመታው ተናግሯል። ሁለቴ ነው የተኮሰብኝ። አንዱ በሱሬ መሃል ነው ያለፈው፣ አንዱ እግሬን አግኝቶኛል ብሏል። ከክስተቱ በኋላ አንዱዓለም ጎሳ እግሩ በፋሻ ተጠቅልሎ እንደሚገኝና የደረሰበት ጉዳት ቀላል የሚባል እንደሆነ በቤቱ ሄደው ከጠየቁ አርቲስቶች መካከል አንዱ ለቢቢሲ ተናግሮ ነበር። ጫላ ቡልቱሜ በበኩሉ ከክስተቱ በጥቂት ሰዓታት ልዩነት በፋኖ ቡድን አባላት የግድያ ሙከራ ተፈጸመብኝ ብሎ በፌስቡክ አጋራው ጽሑፍ ውጪ ያለው ነገር አልነበረም። አርቲስት ጫላ በቅርቡ በርካታ የግድያ ሙከራዎች እንደተፈጸሙበት የገለጸ ሲሆን በዚህ የፌስቡክ ገጹ ጽሑፍ ላይ ከአርቲስት አንዱዓለም ጋር ስለገባው ግጭት ያለው ነገር የለም። አንዱዓለም ጎሳ በቅርቡ ብቅ ካሉና ትልቅ ተቀባይነት ካገኙ ወጣት የኦሮሞ ድምጻውያን መካከል አንዱ ነው። አንዱዓለም ከኦሮሞ አርቲስቶች በመድረክ ስራዎቹ ትልቅ ስም ያለው ወጣት አቀንቃኝ ነው። አንዱዓለም ዩቲዩብ ላይ የተለቀቀ ነጠላ ዜማ የሙዚቃ ክሊፖቹ በሚሊዮኖች የሚታዩለት አቀንቃኝ ነው። በልጅነቴ ኳስ እጫወት ነበር። ምናልባት ሙዚቀኛ ባልሆን ኳስ ተጫዋች ወይንም ያሰላ ልጅ እንደመሆኔ ሯጭ ሆን ይሆናል ሲል ከሰይፉ ጋር በነበረው ቆይታ ተናግሯል። አንዱዓለም ጎሳ በህይወቱ ብዙ ፈተናዎችን እንዳለፈ አልሸሸገም።
በልጅነቱ ጋሪ ነዳ እንደነበር በኩራት የገለጸው አንዱዓለም ጋሪ ነጂ በመሆን ያላፍርበትም፣ እዚህ ለመድረሴ አስተዋጽኦ አለው። ነገር ግን ይሄ ስራ ለሞት አድርሶኝም ነበር፣ ከሞት ዳንኩኝ ሰው ነኝ ሲል ስለ አደጋው ያወራው አንዱዓለም አስታውሳለሁ። ቀኑ በዓል ነበር። እናቴ ከቤት አትውጣ እያለችኝ ወጥቼ የምነዳው ጋሪ ገደል ውስጥ ገብቶ ከፍተኛ ጉዳት ደረሰብኝ። ከአንድ ሰዓት በላይ ራሴን ስቼ ቆየው። አንድ ወታደር ባደረገልኝ የመጀመሪያ እርዳታ ነው ትንፋሼ የተመለሰው። እግዚአብሔር ይመስገን ያን ሁሉ አልፌ ለዚህ በቅቻለሁ ሲል ተናግሯል። በሌላ መልኩ በኢቢኤስ ቴሌቪዥን ይተላለፍ በነበረው ኮካኮላ ተተኪን ፍለጋ የሙዚቃ ውድድር ላይ ተወዳድሮ ምርጥ 5 ውስጥ መካተት ችሏል። በውድድሩ ላይም ያሊ ቢራን በብዛት ሲጫወት ከአማርኛ ዘፋኞች የቴዎድሮስ ታደሰን ያቀነቅን ነበር። እያለ ደርቤ ላላ፣ ጉምጉሜ፣ ቢሊሌ የመሳሰሉ ተወዳጅ ነጠላ ዜማዎችን ከለቀቀ በኋላ አያንቱ የተሰኘ ድንቅ አልበምን ለህዝቡ አድርሷል። ለዛሬ አበቃን። ቸር ያቆየን።